ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማሩ። እሺ፣ ለብሶ መሄድ፣ ካልበሉ ሬሳ፣ ካልለበሱ እንስሳ፣ ስጋ ካለ ነፍስ፣ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህበት ዘይት፣ ሽንኩርት፣ ምንትስ እንቅብጥር ስቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው። ተሞቶ የት ነው የሚኬደው? መግቢያው የት ነው? አየሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? እሳት ቢሉ ደግሞ ይሄኛ የምናነደው አይደለም። መሬት አትችለው። እቺ መሬት እቺ አትችለውም። ልጅ ቀልድ ጨዋታ አያስፈልግም። ብትችል ስጥ፣ ባትችል እችን ጸሎት አድርግ። በልተህ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል በልተህ ከተነሳ ይሄን ገና ምግቡ ከመቅረቡ በፊት ብሎ ያንን በፊት ጸልየ እሺ፣ አሜን። አቤት ጌታዬ፣ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይሆነ አሁን ዛሬ ማደራችንን እናውቃለን። በቃ ይቺው